ካህናት፣ ወንድሞች ዲያቆናት፣ እንዲሁም በዚህ የተገኛችሁ የተመረቃችሁ ልጆቻችን እና ምዕመናን እንደምን አረፈዳችሁ፣ እንደምን ቆያችሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ልጆቻችንን ለዚህ ክብር ስላበቃልን እግዚአብሔርን በእልልታ በጭብጨባ እናመስግን። እንግዲህ በዛሬው ዕለት የምናስመርቃቸው ወደ 65 ተማሪዎች ናቸው። ከዶክትሬት እና መጀመሪያ ዲግሪ፣ ሁለተኛ ዲግሪ ከዛ ሃይ ስኩል ማለት ነው እና በጣም ደስ ይላል። ልጆቻችንን እንግዲህ ከህፃንነት ጀምረው አድገው ለዚህ ነው የበቁት። አብዛኞች እንግዲህ ሁለተኛም ዲግሪ አንደኛም ዲግሪ የደረሱ እዚህኛው ያሳደግናቸው ያጠመቅናቸው ናቸው። እንግዲህ ወደ ዶክተር የደረሱትን እርግጠኛ አይደለሁም። ያው እነሱ ልጆቹ ነው እንግዲህ እዚሁ ቤተክርስቲያን ነው ያደጉት ለማለት ነው እና በጣም ለእኛ ለቤተክርስቲያን ትልቅ ኩራት ነው። በጣም ደስ ብሎናል። ከተመራቂዎች መካከል ዲያቆናት ስላሉ ዲያቆናት ሃይስኩልም የተመረቁ ዲያቆናት ልጆቻችን አሉ። እንደገና ደግሞ በዲግሪም የተመረቁ ዲያቆናት አሉን። በጣም እግዚአብሔር የተመሰገነ ይሁን። ለእነሱ እግዚአብሔርን አመስግናለሁ። እንግዲህ የሃይስኩል ተማሪዎች የተለያየ ስቴት የምትሄዱ ልትኖሩ ትችላላችሁ። እዛም በዋናው ትልቁ ዛሬ የተመረቃችሁት ምርቃታችሁ ለዛሬ ብቻ ሳይሆን እስከ መጨረሻው በቤተ ክርስቲያን እንድታድጉ ኃላፊነት እንድትወጡ ነው ዋናው የምናሳስበው። እንደገና ቅድም እንደተባለው የቤተ ክርስቲያንም እንግዲህ ሃይስኩል ጀምራችሁ 18 ዓመት ከዛም በላይ ያላችሁ የቤተ ክርስቲያን አባል እንድትሆኑ እናሳስባለን። እንግዲህ እሱን በሂደት ያው የሚደርሳችሁም እንትን ይሆናል ማለት ነው የምታነቡት እና እሱንም እናሳስባለን። እንግዲህ የዘንድሮ ለየት ይላል ማለት ነው። በየዓመቱ እንግዲህ ቤተክርስቲያናችን ትመርቃለች ልጆችን። ዘንድሮ ደግሞ በጣም በተቻለ ካለፈው ተምረን ልጆቻችንን በተለይ በሃይስኩል ደረጃ ያላችሁ ከሚቀጥለው ኮሌጅ የምትጀምሩ ልጆቻችን ቅድም ያው በትምህርቱ ላይ ከወንጌል እንዳስተማሩን ብዙ አሳይመንቱ ብዙ ነገሮች ይኖራሉና መጨናነቅ ሰው በህይወቱ ብዙ ሊጨናነቅ ይችላል። ግን እግዚአብሔርን የሚያምን ሰው አይጨነቅምና ለሁሉም ግን ቤተክርስቲያን መምጣት፣ መጸለይ፣ መማር፣ መጽሐፍ ቅዱስ መማር፣ አጠቃላይ ስለ ህይወት መማር ብዙ ነገር እንድንበረታ እንድንጠነክር ስለምንሆን ያንንም ደግሞ እዚህ ያላችሁ ልጆች በተለይ በሃይስኩል ደረጃ ያላችሁ ተቻለ እንግዲህ ወደ አዳራሽ ስለምትሄዱ ተቻለ እናንተ እርስ በርሳችሁ በእውነት አንድ እንድትሆኑ ለቤተ ክርስቲያን አገልግሎት ወደ ቤተ ክርስቲያን እንድትመጡ እንፈልጋለን። ልጆቻችን እንዲሁ መርቀናችሁ እንድትቀሩ ሳይሆን እስከ መጨረሻው ድረስ የቤተ ክርስቲያናችን ሜምበር አባል እንድትሆኑ በማንኛውም ደረጃ ማለት ነው። በአገልግሎትም እንፈልጋችኋለን። ከዛም በዲግሪ ያላችሁ እንዲሁ የቤተ ክርስቲያናችን ቋሚ አባላት እንድትሆኑ፣ ይህ ማለት እናንተን ስለምንፈልጋችሁ በሕይወታችሁ እስከ መጨረሻው ድረስ ከእግዚአብሔር ጋር እንድትኖሩ ከመፈለግ ነው እና
ይህንን እንድታስቡ እንፈልጋለን። እግዚአብሔር አምላካችን በጣም ደስ ብሎናል ለዚህ ስለበቃችሁ። ቀላል ነገር አይደለም። ማቋረጥም ይኖራል፣ ብዙ መሰናክሎች አሉ። ያንን አልፋችሁ ለዚህ ስለበቃችሁ እግዚአብሔር የተመሰገነ ይሁን። ወላጆችም እንኳን ደስ አላችሁ። በእውነት እንግዲህ ልጅን ማሳደግ እያንዳንዱ ቤተሰብ ያውቀዋልና ያንን ሁሉ ከእግዚአብሔር ጋር ከእግዚአብሔር እርዳታ ልጆቻችሁን ለዚህ ስላበቃላችሁ፣ በዚህ በአውደ ምሕረቱ እንዲቆሙ ስላደረገላችሁ፣ በዚህ በከባዱ በጠማማ ትውልድ መካከል በእውነት አልፈው ለዚህ ስለበቁ በጣም በእውነት ከልብ እግዚአብሔር እንኳን ደስ አላችሁ። ለወላጆችም እግዚአብሔርን አመስግኑላቸው። ደስ አላችሁ ያለው ወደሚቀጥለው ፕሮግራም እንሄዳለን። ክቡር አባታችን መልአከ አርያም ቆሞስ አባ ኃይለ ሚካኤል የታላቅ ደብር አስተዳዳሪ፣ የተከበራችሁ አየተ እግዚአብሔር ካህናት እንደየማዕረጋችሁ፣ እናቶች፣ አባቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት፣ በተለይም ደግሞ በዛሬው ዕለት ከትምህርታችሁ በሃይስኩልም ከኮሌጅ ከዩኒቨርሲቲ በዲፕሎማ ሰርቲፊኬት በዲግሪ እንዲሁም ማስተርስ እና ፒኤችዲ ይዛችሁ በዚህ መካከላችን የተገኛችሁ በሙሉ መልእክቴን ከማንበብ አስቀድሜ አንዲት ነገር ብናገር እወዳለሁ። ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ፣ ስራህ ድንቅ ነው የሚል ቃል በመጽሐፋችን ይገኛል። የሰው ልጅ ደግሞ ሐዘን ያስተናግዳል፣ ደስታ ያስተናግዳል። ይህንን ደግሞ ለማድረግ ሉል እግዚአብሔር አምላክ አስችሎናል። ስለዚህ በህይወታችን ሐዘን እናገኛለን፣ ደስታ እናገኛለን። የልጆቻችን ደስታ አለ፣ ነገር ግን ደግሞ በሀገራችን ሐዘን አለ። አስቀድሜ ስለሱ የሚሆነውን መግለጫ እናነብና ቀጥታ ደግሞ ወደ ልጆቻችን ወደ ምረቃው እንሄዳለን። በአርሲ በአሰቃቂ ሁኔታ እየተገደሉና መከራ እየተቀበሉ ያሉ ኦርቶዶክሳውያንን አስመልክቶ የተሰጠ መግለጫ። ይድረስ የንጹሐን ደም ሲፈስ ግድ ለሚላቸው የእምነት ተቋማት፣ የማህበራዊ ሚዲያ ኃላፊዎች፣ የሰብአዊ መብት ተከራካሪዎችና የሌሎችም ተመሳሳይ ድርጅቶች መሪዎች በሙሉ ደምን ለማፍሰስ የሚሹ ሰዎች ፍጹሙን ሰው ይጠላሉ፣ ደግሞም የቅኑን ሰው ነፍስ ይሻሉ። ምሳሌ 29 ቁጥር 10። ለብዙ ዓመታት የሰው ልጆች ሕይወት በተደጋጋሚ የሚቀጠፍባትና ደም እንደ ውሃ ሲፈስባት የኖረችው የአርሲ ምድር ዛሬም እንደ ትናንት የቤተ ክርስቲያን አባቶች፣ እናቶች፣ አዛውንት፣ ወጣቶችና ሕፃናት አስደንጋጭና ዘግናኝ ጥቃት ተፈጽሞባቸዋል። ሰልፉ የተቃጣው በኦርቶዶክሳውያን ላይ በመሆኑ ሰዎች በምድር ጎስቁለው ቢታዩም በሰማያዊ ሕይወታቸው ግን ፍጹም የእግዚአብሔር ሆኖ ለመኖር ነፍሳቸውን ለማዳንና እግዚአብሔርን አምልኮ ለመኖር ያዘጋጁትን ከ100 ዓመት በላይ ዕድሜ ያለውን ቤተ ክርስቲያን አንድደውታል። አቅማችን ጩኸት ብቻ ሆነና ወገኖቻችን ሲሞቱ ሐዘናቸውን ለማዘን፣ ቤተሰቦቻቸው ሲያለቅሱ አብረን ለማልቀስ፣ ዛሬም እንደ ትናንት ዝም ላለማለት ብቻ በዚህ መልክ በቅድስት ቤተ ክርስቲያን አውደ ምሕረት በቅድመ ሥላሴ ይህንን ልባችን የሰበረውንና ያደማውን ጥልቅ ሐዘን በዚህ መልኩ ለማቅረብ ተገደድን። ዜናው የሰማችሁትና የምታውቁት ቢሆንም አብረን ቆመን ወደ እግዚአብሔር የምናለቅሰው ለቅሶ ዋጋ አለውና ይህን ለማመን የሚያስቸግር አስፈሪም አሳፋሪም ድርጊት ለማውገዝ ድርጊቱንም ለመኮነን እንደ ጠቅላላ ማህበረ ካህናት ሰበካ ጉባኤና ሰንበት ትምህርት ቤት በፊታችሁ ቆመናል። ማንኛውም በጎ ሕሊና ያለው ሁሉ በሰብአዊነት ብቻ ሊቃወመውና ሊያወግዘው የሚገባ ጉዳይ ነውና ድርጊቱ የተፈጸመው ልዑል እግዚአብሔር አክብሮ በፈጠራቸው የእጆቹ ስራዎች ላይ በመሆኑ ዛሬም እንደ ትናንት ደም መፍሰስ ይብቃ በማለት መስማት ወደሚችሉ ሁሉ ጥሪያችንን እናቀርባለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የርዕሰ አድባራት ጽርሐ ቅድስት ሥላሴ ካቴድራል እንዲህ ያለውን ኢሰብአዊ የሆነ ሰይጣናዊ ስራን እየተቃወመ በሰላማዊ ሰዎች ላይ የደረሰውን የግፍ ግድያ በጽኑ ሲኮንን ተደጋጋሚ የዝናብ ጠብታ ድንጋይ ይሰብራልና ታች አምናም ዘንድሮም ዛሬም አሁንም መጮኻችን ሰው ባይሰማ እግዚአብሔር ይሰማልና ጥያቄያችን መልስ እንዳለው በማመን ነው። ሰዎች በትውልድ ሀገራቸውና በኖሩበት ቀዬ በግፍ የመታረዳቸውን ነገር የምንዘግበው በታላቅ ድንጋጤ ለቅሶና ዋይታ ነው። ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን አይቀይርም ተብሎ በነቢይ አንደበት የተመሰከረላት ቅድስት ሀገር ኢትዮጵያ በዚህ አይነት መልኳ ተቀይሮ ወንድሙን በግፍና በአሰቃቂ ሁኔታ አርዶ ሲጥለው መመልከት ምን ያህል ከባድ እንደሆነ ለመናገር አቅም ይቸግራል። በሀገራቸውና በኖሩበት አካባቢ እንደ እንግዳ ተቆጥረው
በሃይማኖታቸው ምክንያት የመከራን ገፈት የቀመሱት ወገኖቻችን ነፍሳቸውን ሳይሆን ለዘላለም የሚከብሩበትን ታቦት መንበር ንዋያተ ቅድሳት ተሸክመው የፍርሃት እርምጃ ሲራመዱና ሲሮጡ ማየት እንዴት ያማል፣ እንዴትስ ያደማል። እናታቸው ካጠገባቸው በገዳዮች ስትወሰድ ሕፃናት ልጆችና እናቶች ከለቅሶ የዘለለ ምንም ማድረግ ባለመቻላቸው ሰውን ያህል ክቡር በተራ አረመኔዎች እየተጎተቱ ለፍላጎት ማርኪያና ለግድያ ሲወሰዱ ማየት እንዴት እንደሚያሳዝን ለእናንተ መናገር ለቀባሪው ማርዳት እንደሆነ እናምናለን። እግዚአብሔር ሆይ ስማን፣ ተለመነን ማለት ግን ድርሻችን ነውና ሁላችንም በዚህ በጾሙ ወራት ልመናችንን ወደ ልዑል እግዚአብሔር እናቀርብ። ይህ ድርጊት ያለምንም ጥርጥር ኦርቶዶክሳውያንን ለማጥፋት የተቃጣ ዘመቻ ነው። ሰውን በማንነቱና በሃይማኖቱ ለይቶ እንዲህ ያለ ጥቃት ማድረስ በሰማይም በምድርም ያስጠይቃል። ምድሪቱ ዝም ብትል ሰማይ ዝም አይልምና የአቤልን የደም ጩኸት ከሜዳ ላይ የሰማ ልዑል እግዚአብሔር ዛሬም የወንድምህ የደም ጩኸት ወደ እኔ መጥቷል ይላል። በዚህ መልእክት ልናስተላልፈው የሚገባ ኃይለ ቃል ቢኖር ሰው በምንም አይነት ሁኔታ በሃይማኖቱ ምክንያት ብቻ ያለ በደሉና ያለ ጥፋቱ ሊገደል አይገባውም የሚልና ገዳዮችም እንዲህ ያለውን ደም ማፍሰስ ስራዬ ብለው በመያዛቸው ከላይ የገለጽናቸው በአገር ውስጥም ሆነ በውጭ ሀገራት የሚገኙ በሰላማዊ ሰዎች ላይ የሚደርሰው የሰው ልጆች ደም መፍሰስ ግድም ይላቸውና የሚያሳስባቸው ተቋማት በሙሉ እርምጃ መውሰድ እንዲጀምሩና ደም አፍሳሾችን ለሕግ አቅርበው ፍትህ በሚገኝበት መንገድ ላይ ስራቸውን እንዲሰሩ ነው። በመጨረሻም ነቢዩ ኤርምያስ አቤቱ የሆነብንን አስብ፣ አሳዳጆቻችን በአንገታችን ላይ ናቸው፣ እኛ ደክመናል፣ እረፍትም የለንም፣ የልባችን ደስታ ቀርቷል፣ ዝማሪያችን ወደ ለቅሶ ተለውጧል፣ አክሊል ከራሳችን ወድቋል፣ ስለዚህ ልባችን ታሟል፣ ዓይናችን ፈዟል ብሎ እንደተናገረ እኛም በዚህ የምሕረት አደባባይ ሆነን አምላካችን ሆይ ማረን፣ ይቅር በለን፣ ደስታችንን መልስልን፣ የንጹሐን ደም ዳግም እንዳይፈስ የቸርነትን ሥራ ስራልን፣ ዘመናችንም እንደ ቀድሞ አድስ እያልን እንጮኻለን። ምንም እንኳን የደማቸው ጩኸት ወደ አንተ እንደደረሰ ብናምንም ዛሬ በሕይወት የቆምነው ልጆችህ ድምፅ ለሌላቸው ድምፅ እንድንሆናቸው የዋይታ ድምፃችንን አሰምተናልና አምላካችን ሆይ መስዋዕታችንን እንደ አቤል መስዋዕት ትቀበልልን ዘንድ እንማጸናሃለን። ያለ እኔ ምንም ማድረግ አትችሉም ብለህ በተናገርከው አምላካዊ ቃል መሰረት የአንተ እጅ ከሌለበትና አንተ በቃችሁ ብለህ ወደ ልባችን ሰላም ካልመለስከን ድካማችን ሁሉ ከንቱ ነውና ከመከራ ሥጋ ከመከራ ነፍስ ተሰውረን ዘንድ ልመናችንን በፊትህ እናቀርባለን። ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፋ እንስሳ መሰለ ተብሎ በመዝሙር እንደተጻፈ ሰው ሆነው የተፈጠሩ ሰዎች ከክብራቸው አንሰው እንዲህ ያለውን ግፍ ሲፈጽሙ ተመልክተናልና እንዲህ ያለው እኩይና ጸያፍ ግብር ተወግዶ አመፃን የምታደርጉ ሁሉ ከኛ ራቁ፣ እግዚአብሔር የለቅሷችንን ቃል ሰምቷልና ብለን ለመዘመር ያበቃን ዘንድ የልባችን መሻት እንድትፈጽምልን እንለምንሃለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ቅድም እንዳልኩት እንግዲህ ከዚህ በመቀጠል ደግሞ ልጆቻችን 12 ዓመት የደከሙበት ሌሎችም እስከ ፒኤችዲ የደረሱ ደግሞ በርካታ ዓመታትን በትምህርት ያሳለፉ ቤተክርስቲያን ያገዙ ወንድሞች እህቶች ናቸው። ከነሱ ጋር ደግሞ ደስታችንን ደስታ አድርገን መዝሙር እየዘመርን የሚቀጥለው መርሃ ግብር በዚህ መልክ እናደርጋለን። አመሰግናለሁ። Teta works with our English Bible study program. She's one of the administrators. Remarkable individual. Remarkable. I seriously would like to thank her parents. እንደምን አደራችሁ? አሜን። የእግዚአብሔር ስም የተመሰገነ ይሁን። በመጀመሪያ ደረጃ የእውቀት ምንጭ የሆነው ዛሬ የሃይስኩል ትምህርቴን በስኬት አጠናቅቄ ለዚህ እንዳበቃ ያደረገኝ እና የጠበቀኝ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በመቀጠል ቤተክርስቲያኔን ጽርሐ አርያም ቅድስት ሥላሴ ማመስገን እፈልጋለሁ። የቤተክርስቲያን አባቶች፣ የአብነት ትምህርት መምህሬ የኔታ፣ የሰንበት አስተማሪዎቼ እና የአማርኛ አስተማሪዎቼ ምስሰብለ፣ ምስሊና፣ ምስትር የኔ፣ ዶክተር አሸናፊ እና አብርሽ፣ በተጨማሪም መራተ፣ ሜሪ፣ መንቢ እና ዶክተር ኤላስ
ለደግነታችሁ እና ለድጋፋችሁ እንዲሁም ሌሎች ስማቸውን ያልጠቀስኩት ሁላችሁንም አመሰግናለሁ። I just want you guys to know that all your kindness and support has not gone unnoticed, and when I think about how I want to help my church, you guys are my role models, and for that, Xavier Stilling. Lastly, I want to thank Waladuchim, Mahalet Baraki na Saadane. Because of their love for church and religion, I got to grow up as an Ethiopian Tewahedo Orthodox Christian. Before I go, I just wanted to touch on the importance of giving service. The church to me is everything and has helped me so much, whether it was learning Amharic or praying in Ge'ez. It has helped me through my spiritual life, my worldly problems, and to repair this church for all that is done for me is not possible, but the active service that we do goes a long way. I teach Sunday school, sing Mezmor, and help out in Spark, but honestly speaking, it doesn't feel like work to me. I'm getting more than I'm putting in. The blessings that we receive from serving does not compare to the work that we do. I learned so much from being part of this church. Even from the little kids that I teach, I learned a lot, and so I want to say thank you to them as well. That's all I have to say. Thank you all for listening to my speech, and congratulations, class of 2026. Oh, I'm sorry. Brooke. You're so short, I didn't see you. I apologize. He is a member of our Sunday school, very active member of our I know you love it, but talk about it. አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ጓደኛዎች፣ የመዘምራን በዚህ ቤተ ክርስቲያን የተሰበሰባችሁ ውድ ምዕመናን እንደምን አደራችሁ? To all my peers in the class of 2026, I want to say congratulations. You should be proud of yourselves as everyone around you is proud of you as well. I wanted to share a message with you all today for those graduating and for those that will graduate about not being selfish with your success. Firstly, I would like to share a story with you all that goes back to the end of my freshman year in high school. It was the middle of April and I had just gotten to school. After sitting in my first period class for a little while, my head began to hurt. After a couple more periods, I went to the nurse for medicine, but nothing seemed to help. My head began to hurt like it never had before. I tried to go to my track and field practice, but my head would barely let me walk. I go home and I try to sleep it off, thinking it was just a very bad headache. When I went to sleep the first time, I woke up the next day. But when I went to sleep again, I woke up in a hospital. The sickness was called meningitis, and if you look just closely enough at my head, you'll see the scar from the surgery. During my time in the hospital, there were a lot of doubts. There were doubts on whether I would be able to walk again. There were doubts on if I'd ever be able to speak again, as I am to you all today. There were doubts on if I would be alive. But all glory and thanks to God, I'm able to stand in front of you all perfectly fine. My recovery was not easy. The sickness had left my body paralyzed. At first, I couldn't stand, I couldn't walk, I couldn't even talk. When I had gotten home from the hospital, I could do the bare minimum. But as time passed, I was able to do everything as I used to. However, I am not telling you this story for fun. I'm telling you this story because of the people who had struggled with me. My family watched everything. My family was there all those weeks I was in the hospital, being operated on and fearing for my life. My family watched every procedure, heard every doubt that the doctors had about whatever could happen to me, and helped bring me back to full health before my sophomore year of high school. My friends were unaware for a long time about what happened to me. I remember going back to Chat Snap and like all these other messaging apps and seeing them all worried and asking questions about me. Some of them were able to visit me in the hospital, and some of them couldn't
because they couldn't see me like that. They welcomed me back into my home, this church. They made me feel normal again, and for that, my friends are not my friends, but they are also my family. This is all to say, I did not survive because of medicine and doctors. I survived by the love and the care of my family, and the prayers from everyone here. A lot of times nowadays, we'll celebrate success and tell everyone, I did it, I graduated. But this is disingenuous, it's almost a lie. The success that we've all accomplished, the achievement the class of 2026 has made, is not by ourselves. The diploma, gown, and cap does not just symbolize my achievement, but it also symbolizes the achievement of my family and the works of God that brought me here today. My message is very simple. I ask that whenever we celebrate our achievements, whether it be graduating, winning a soccer tournament, a wedding, a birthday, anything, that we also acknowledge the achievement it is for those who helped us along the way. I ask that we don't forget our family, our friends, our church, and most importantly, we don't forget to thank God for bringing us to where we are now. The Bible defines selfishness as the prioritizing of our own pleasure and our own happiness over others. We get so caught up in the joy that we feel of graduating that we forget the ones who got us here. I ask that we don't be selfish with our success. I ask that we share our success with those around us. And to all of the parents, to everyone that is part of a family, and to everyone who helped shape a person that stands here or will stand here, please know that this is not only our success, but yours as well. እና ወላጆች እንደዚህ አይነት ቆራጥ እና መልካም ልጆች በማፍራታችሁ ለራሳችሁ ክብር እና ምስጋና ይገባችኋል። Thank you. Well said, ብሩኬ። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ስራ በብሩክ አይተናል ማለት ነው። መጀመሪያ ባለቤት በውቤ አሁን ደግሞ በብሩክ አይተናል። እግዚአብሔር የተመሰገነ ይሁን። የሚቀጥለው our next speaker is Caleb from Oh, he was my partner in crime, by the way, because he's representing the undergraduates. Ndemon Adarachu. I want to start out by saying thank God for bringing us to this day. Thank you to our kahana, to our Sunday school teachers, our church community for your guidance, lessons, prayers that have all helped us get here today. Today I want to share a very short message about something that has become important to me as I have grown over the past 4 years, the communities we belong to and hold close. To my high school graduates, as you enter college over the next years, the communities you choose to be a part of and choose not to be a part of will shape you. They will be there as you go through new experiences, when you need someone to talk to, and when you fall, they will be there to pick you up. The cap and gown I wear today is a representation of my communities and the love and support I have received. Choose wisely who you keep close to you, and please do not forget, this church community is for you and will always be here. This message is also a reminder for everyone here. Future graduates, parents, families, and friends, never take your communities for granted. Cherish the connections you make. Serve your community because your community will serve you. Invest in your community because your community will invest in you. And to the parents, I want to say this especially. Invest in your children for your children and for this community. I will repeat that because I believe it is important. Invest in your children for your children and for this community. Support them, guide them, pray for them, but let that investment be rooted in who they are called to be, and not only who we want them to be. The graduates and young people here today are the next generation, and it will take an effort from all of us to make sure they grow with faith, confidence, wisdom, and a deep understanding of the blessings that they have been given. Lastly, this world is without perfection. There is work to be done in every room you step in and every community you are a part of. Do not make the mistake of being silent. Let your voice be heard, share your ideas, use your gifts. This is how we strengthen our communities and how we build the future for generations. Congratulations, class of 2026. Excited about that.
Well said. You heard him. Invest your children. The next speaker is representing the master's degree recipients, my brother Sabsibe. አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እሺ፣ ሰብስቤ እባላለሁ። የቤተ ክርስቲያናችንና የሰንበት ትምህርት ቤት አባል ነኝ። በሰንበት ትምህርት ቤት በመዝሙርና በሕፃናት ክፍል የአማርኛ የቅዳሜ መርሃ ግብር አስተማሪ ነኝ። እንግዲህ የሄድኩበት ትንሽ ጉዞ ለእናንተ ይጠቅማል ብዬ ለመናገር ያህል ነው። ሃይስኩልን በተመለከተ ለልጆች ብዙ ስለተባለ ለእኛ ለወላጆች ደግሞ እኔም ያው ወላጅ ስለሆንኩኝ ይጠቅማል የሚል አንድ ሀሳብ ስላለኝ ነው። እዚህ ሀገር የመጣሁት ከ15 ዓመት በላይ ነው እና በ15 ዓመቴ ዛሬ ያው በሶፍትዌር ኢንጂነሪንግ ማስተርስ ሰርቻለሁ እና በ15 ዓመት ብዙ ነገር ሊሰራበት የሚችል ጊዜ ነው። ግን እንደምታውቁት እዚህ ሀገር ብዙዎቻችን ፉል ታይም ስለምንሰራ የቤተሰብ ኃላፊነት ስላለብን ቤት ስላለብን ብዙ ሰው መማር እየፈለገ ግን ያው የትምህርት ፍላጎቱን አላሳካም። እኔም ምንድን ነው አንተስ እንዴት አሳካ የሚለው ነገር ምን አንተ ወላጆችን ወይም ደግሞ እኔን የሚመስሉ ሰዎች ከጠቀመ ብዬ እሱን ለመናገር ነው። እንግዲህ እንደነገርኳችሁ በጣም ረጅም ዓመት ነው ወይም 15 ዓመት በላይ ነው የኖርኩት። በዚህ ጊዜ ምንድን ነው ማድረግ የነበረው ፉል ታይም ተማሪ ሆኜ አይደለም ትምህርት ቤት ሄደ ነበረው። በአንድ ሴሚስተር ቢያንስ 1 ክላስ ወስዳለሁ ማለት ነው። ከፍ ቢል ደግሞ 2 ክላስ እያደረው እንደዚሁ በየጊዜው ማለት ነው ትምህርቴን እየወሰድኩ እግዚአብሔር መጀመሪያ ያው ባችሎሬን አገኘሁ የዛሬ 4 ዓመት አካባቢ። ከዛ በኋላ ባችሎሬን ካገኘሁ በኋላ ፉል ታይም ሰራተኛ ሆንኩኝ። ከዛ በኋላ ደግሞ እስከ 4 ሰዓት ሰራለሁ። ከዛ በኋላ እንደገና 6 ሰዓት ላይ በሳምንት 1 ቀን ክላስ እያደረኩ እንዲህ እያደረኩ 4 ዓመት ምናምን ፈጅቶብኝ ደግሞ ማስተርሴን ሰርቻለሁ ማለት ነው። እና ለእናንተ ወላጆች የምናገረው ነገር ምንድን ነው? አንዳንድ ሰው እድል ሊኖረው ይችላል ትምህርት ቤት ሄዶ የመማር ግን መንገዱን ላያውቅ ይችላል። ወለዱ ትምህርት በጣም አርቆ ሊያስበው ይችላል። እንደኔ ግን ማንኛውም ሰው ብዙ ነገር ጊዜያችን በፖለቲካም ባልሆነ ነገር የምናሳልፈው ጊዜ ወስነን ትምህርት ቤት ወይም ደግሞ መማር እንዳለብን አውቀን የሆነ ነገር ብንጀምር አንድ ቀን እንጨርሰዋለን የሚል እምነት አለኝ። ማንኛውም ሰው ከዜሮ ከስክራች ተነስቶ ቋንቋ ተምሮ ከዛ ባችለሩን አግኝቶ ሶፍትዌር ማስተርሱን አግኝቶ ከዛ ፒኤችዲ መማር ይችላል። የኔም አሁን ኔክስት ስቴፕ ማድረገው እንደዚሁ ፒኤችዲ እንቀጥላለሁ ማለት ነው። እና መልእክቴ ምንድን ነው? እንዳው እንሞክር፣ ቢያንስ እንሞክር። ካለንበት ቦታ ከስክራች ተነስተን ሰርተፊኬት ምናምን እያልን ወደ ላይ መውጣት እንችላለን ለማለት ነው። እግዚአብሔር ይስጥልኝ። Well said. የሚገርመው ነገር I think it was last week or the week before ሰብልዬን እኔ አሮጌ ነኝ መማር አልችልም እያልኳት እሷ ደግሞ ለምን ክላስ 1-2 ተማሪዎችም እያለችኝ ነበርና that was very encouraging, so thank you so much. He's a deacon. I'm going to assume he's representing the deacons as well. So Diakon Rai. እኔ ከመጀመር በፊት እግዚአብሔር ማመስገን እፈልጋለሁ። በእግዚአብሔር ኃይል ነው ይሄ እዚህ ደረጃ የደረሱ እና መጀመሪያ because of that I want to thank God for getting me to this place and to everything else that I will do further on. The main thing I want to talk about, my name is Rai. I graduated 4 years ago, or I graduated this year from Georgia Institute of Technology in Atlanta. 4 years ago, I was up here in front of you all as part of the high schoolers, and I was part of the high schoolers, wondering where I'd go next in my life, going to a whole different place. I remember when I told people I was going to Atlanta, they were like, "Oh, I was up Montauk Island." I'm like, I just would be straight up, and I'd be like, I don't know where I'm going to go, and my life was very much, I didn't have a vision or a guidelines. I would go, and I just kind of took it one day at a time. But one of the things I want to say is, as part of moving to a new place, you have nobody else there, and so what is one thing that we can keep true and fast in our life, and that is the church. Before I even went to Atlanta, I talked with Hannah here, has some
where should I go, or what can I do, or how can I get or how can I get involved with the church there? And so they gave me recommendations. They said, oh, you can go to this church, or we know people here, and so you should go here. And so with their advice, I finally, I went to go to weekly to a church in Atlanta. And one of the big things that I want to mention is finding that community outside and having them to guide me. I remember it was during my first year. I was very late, early in the morning. I went to church in Formalit. It was around 3 a.m. And I get there, I come out the door, I'm in an Uber, and I find some guy who's working at the parking lot, and he's like, oh, who are you? I've never seen you before. What are you doing? And I explained to him, I'm a first-year student. I came from Minnesota. And he's like, and from there he's like, how did you get here today? I'm like, oh, I took an Uber. He's like, you took an Uber? And I'm like, yeah, I did. I'm like, because he wanted to say, and this is what I'm trying to say. From that day on, he saw me as a student, someone who had never been there, and he took me into as part of his family. And so, and from there, I met the rest of the deacons there. He introduced me to everybody else at that church, and through the Subun Kabedeno, in Kabedeno, and from that day on, I had another family all the way in Atlanta, in a place I had known nobody there. People ask me if I would go to church or if I have time this weekend to spend with them, and as part of that, with that process, over the course of the past 4 years, eating with them, drinking with them, going to whatever ba'al it is. I mean, I've been in the so I'll go with them and I'll celebrate with them. And so with that, over the past 4 years, I've been able to find a family through the church that, even though that they're not my true family, it's my family away from home, and this is something I would encourage that for everybody, for you to do the same. Find just because you aren't here, or just because you're in a new place, you can of course find your family through the church, like I did. And so, so for those of you who are going somewhere, if you guys don't know how to do this, I would say go to be part of your ISAs, go to Mahabharata Kusan. For us, they're starting Mahabharata Kusans in our own schools. So talk to them, be close to other Ethiopians or other Orthodox people. You'll find these places, you'll find the churches, you'll find groups of people who are willing to take you from this church and back. Talk to the cons here that we have. We're well traveled, we're a big church, there's a lot of us around here, so talk to them, they'll give you recommendations, they'll want to help you out and then to take you where you need to go next in your life. And finally, even if you don't have necessarily an Ethiopian community, we always have our other sister churches. We have the Armenians, the Syrians. Go to a big thing, even if it's not Ethiopian, you can always be with the church. And so being with the church, you'll be able to find another family away from home. And so I'll encourage you guys all to do this. And thank you very much for all your time. It gives me an honor to call you Dr. Amelia. Where are you? አባቶች፣ ካህናት፣ ዲያቆናት፣ ወላጆች፣ ምዕመናን፣ በተለይ የመስዋዕትና የጽናት ጉዞን ነው። እዚህ ያለነው ሁላችንም በተለያየ የህይወት ውጣ ውረድ አልፈናል። አንዳንዶቻችን የሃይ ስኩል ወይንም የከፍተኛ ትምህርታችን ስንከታተል ወይንም ስናጠናቅቅ በፈተና በትጋት በትዕግስት ውስጥ አልፈናል። ሌሎች ደግሞ ስራን፣ ቤተሰብን፣ ቤተክርስቲያንና ማህበረሰብን ኃላፊነት እየተወጣን ትምህርታችንን ቀጥለናል። እያንዳንዳችን አንዳንዶቻችን የገንዘብ ችግር፣ የጊዜ እጥረት፣ የቤተሰብ ኃላፊነቶችና የጤና ችግሮች ወይንም ሌሎች ያልተጠበቁ ፈተናዎች ውስጥ አልፈናል። ነገር ግን ሁላችንም አንድ ነገር አለን። ይህም በፈተና ጊዜ ተስፋ አልቆረጥንም፣ በችግር ጊዜ አልተሸነፍንም፣
በመሰናክል ጊዜ ከዓላማችን አልተደናቀፍንም። በእግዚአብሔር ጸጋና እርዳታ እንዲሁም በዙሪያችን ካሉት ሰዎች ፍቅር፣ ጸሎት እና ድጋፍ ተበረታተን መንገዶቻችንን ቀጥለን ለዚህ ደስታ የክብር ቀን ደርሰናል። እግዚአብሔር የተመሰገነ ይሁን። በዚህ አጋጣሚ ለወላጆች፣ ለባለቤቶቻችን፣ ለቤተሰቦቻችን፣ ለካህናትና ዲያቆናት፣ ለሰንበት ትምህርት ቤት መምህራኖች እንዲሁም በየመንገዱ ከጎናችን ለነበሩ ሁሉም ከልብ ምስጋና እናቀርባለን። ይህ ስኬት የእያንዳንዳችን ብቻ ሳይሆን የብዙ ሰዎች ፍቅር፣ ጸሎትና ድጋፍ ፍሬ ነው። ለወጣቶች በተለይ ለሃይስኩል ግራጁዌት ተመራቂዎች ዛሬ የምታከብሩት ስኬት የጉዟችሁ መጨረሻ ሳይሆን እንደ እግዚአብሔር ፍቃድ ለወደፊት ለምትደርሱበት ከፍታዎችና ታላላቅ ግቦች መነሻ ነው። ትልቅ ህልሞችን አስቡ፣ በትጋት ስሩ፣ መልካም ወዳጆችን ምረጡ እና በምትሄዱበት ሁሉ የቤተሰባችሁን፣ የማህበረሰባችሁን እና የቤተ ክርስቲያናችሁን እሴቶች ጠብቁ። ከሁሉም በላይ ግን ከእምነታችሁና ከቤተ ክርስቲያናችሁ ፈጽሞ አትራቁ። ለአዋቂ ተመራቂዎች ደግሞ ለመማር እድሜ ገደብ የለውም። መማር የህይወት ጉዞ ነው። ዛሬ ያሳያችሁት ጽናትና ለልጆቻችሁ፣ ለቤተሰቦቻችሁ፣ ለማህበረሰብ ትልቅ ምሳሌ ነው። ውድ ተመራቂዎች፣ ትምህርት እውቀትን ይሰጣል፣ ጥበብ ግን ከእግዚአብሔር ነው። ያገኛችሁት እውቀት ለራሳችሁ ብቻ ሳይሆን በጎ ስራን ለመስራት ቤተክርስቲያናችንና ማህበራችንን ለማገልገል እናውለው። የትም ብንደርስ ትህትና፣ አገልግሎት፣ እምነትንና ክርስቲያናዊ ምግባራችን እንጠብቅ። በመጨረሻም እምነት ተስፋ ሰጠን፣ ትጋት በጉዟችን እንድንጸና አደረገን። የእግዚአብሔር ጸጋ ግን ለዚህ ደስታና ክብር አደረሰን። እግዚአብሔር የሚቀጥለው የህይወት ጉዟችን ይባርከው፣ በጥበብ ጸጋ ይምራን። በድጋሚ እንኳን አደረሳችሁ። I'm gonna say it a little bit in English. Congratulations to all graduates. We are celebrating today. First and foremost, we give thanks to Almighty God for His guidance, grace that we have made, that have made this day possible. Today is more than celebration of diplomas, bachelor degrees, master degrees, and doctorates. It is a celebration of faith, determination, sacrifices, and hope. Each of us arrived here by different paths. Some balanced school with work, family responsibility. Others face financial challenges, health concerns, unexpected obstacles. Yet, despite our different journeys, we share one common truth: we did not give up. Through challenges, we remain hopeful. Through difficulties, we kept move forward. Through God's grace, we arrive at this moment. We also recognize that none of us arrived here alone. We are grateful to our parents, spouses, families, teachers, clergy, mentors, friends who prayers, encouragement, and support helped us to reach this milestone. This achievement belongs not only to us, but to those who worked beside along the way. To our high school graduates, today's achievement is not the end of your journey, but a foundation of opportunities and accomplishments that lie ahead. Dream big, work hard, choose your friends wisely, continue learning. Above all, stay connected to faith, remain close to God, and stay active in your church. To our college graduates, masters and doctoral graduates, education is not simply about earning credentials. It is about using knowledge, talent, opportunities to serve God, support our church, help others, strengthen our community, and make positive differences in lives of those around us.
To those who continued their education while balancing work, family, other responsibility, your dedication reminds us that learning is a lifelong journey and that is never too late to work towards a goal. As we move forward, let us remember that education provides knowledge, but wisdom comes from God. Let us use what we have learned not only for personal success, but also to serve God, our church, and support our communities and uplift others. Wherever life takes us, may we remain humble in success, faithful in our journey, and committed to serve others. I would like to leave you with these thoughts. Faith gives us hope. Determination kept us moving forward. But God's grace brought us to this day of joy and celebration. May God bless all graduates, guide us our future path. Again, congratulations. Okay. So I'm going to ask everybody to please get up and congratulate. መብራቱን ይዘዋል ዘይቱ እንዳይጎድል አባት ሆይ አግዘን ሕዝብህ እንዲያስተውል እናቶች አባቶች ወንድሞች እህቶች ትልቁም ትንሹም የክርስቶስ ልጆች ሃይማኖት እንዲያድግ እምነት እንዲስፋፋ የአባቶች መሰረት ደብዛው እንዳይጠፋ በስደት በትምህርት በስራ የወጡት ሃይማኖትን ገንዘብ አድርገው የኖሩት ከሁሉ አስቀድሞ ለእውቀት ቦታ ሰጥተው ልጆች አስመረቁ ቅድመ እግዚአብሔር ቆመው ወላጆች ደክማችሁ ልጆቹ ተማሩ የዛሬው ምርቃት ለእናንተ ነው ክብሩ እኛም ደስ ብሎናል እንኳን ደስ አላችሁ ለፍሬ የሚበቁ ልጆች ተሰጥቷችሁ እግዚአብሔር ውለታ ስጦታ ከብዷቸው ሊያመልኩ ተነሱ ቤተ መቅደስ ቆመው ኢየሱስ ክርስቶስ ይህንን ደስታ ተቀበለላቸው እንዳቤል ስጦታ ደርሶኛል በላቸው ለቤተ ክርስቲያን ታላቅ የእምነት ልጆች ዛሬም ተገኝተዋል ሃይማኖት ጠባቆች እንኳን ደስ አላችሁ እላለሁ አክብሬ ነፍስ አልቀረልኝም በደስታ ዛሬ ጀምረናል እንጂ ሀብለን ለማወቅ ፈጽመን አይደለም እንዲህ ብንመረቅ ይቀጥላል ገና አምላክ ዕድሜ ይስጠን ይችማ ምን አላት ገናንን ምን አይተን ለዚህ ደርሳችኋል ለክብር በቅታችሁ ታሪክ ተመዝግቧል ተጽፏል ስማችሁ በርዕሰ አድባራት ደስታ ነው ዛሬ ማየት ስለቻለች ልጆቿን ፍሬ በጌታ ፊት ቆሞ ምስጋና እንደማቅረብ ሌላ ምን ደስታ አለ እንዲህ የሚጠገብ ይቺ ቀን ታላቅ ናት ለቤተ ክርስቲያን ስራችን ቀጥሏል እንዲህ ይፈር ሰይጣን ወደ ኋላ አንልም ከእንግዲህ እርፍ ይዘን ጌታ ክርስቶስ ነው በቤቱ ያቆመን መሰረት ተጣለ መልካም ቤት ሊሰራ ቃል እግዚአብሔር ጠገብን ከሃይማኖት ጋራ ማስታወሻ እንዲሆን የዚህ ቀን መመረቅ ስማችሁን ጻፍን ታሪኩ እንዲታወቅ ከማይጠፋው መዝገብ አምላክ ይጻፋችሁ ዝንተ ዓለም በቤቱ ያቆም ያበርታችሁ ታይቶ ከመሰወር እግዚአብሔር ይርዳችሁ የአባቶቼ ጸሎት ይደር በላያችሁ ዛሬ እናንተን አይተው ስንት ሰዎች ናቸው መንፈሳዊ ቀናት ያደረው ውስጣቸው አንዴ ተለኩሷል ነበልባሉ አይጥፋ ለእግዚአብሔር መገዛት ይሁናችሁ ተስፋ ዓለም ብፅዕት ያላት ክብርት እናታችሁ ቅድስት ድንግል ማርያም ሞገስ ትሆናችሁ እናቶች አባቶች እህቶች ወንድሞች ትልቁም ትንሹም የክርስቶስ ልጆች ለዚህ ታላቅ ክብር አምላክ ላበቃቸው እልልታ ጭብጨባ አንድ ያደርጉላቸው ካህናት አባቶች የሥራችሁ ፍሬ ይሄው በፀሐርያም ተስተውሏል ዛሬ የትናንቱ አለቀ የነገን አደራ በእናንተ ውስጥ ነው ብርሃን የበራ በጎችን ጠብቁ ጠቦቶችን ጭምር ደግሞም ግልገሎችን በሃይማኖት ክብር ብሎ የሰጣችሁ ለእናንተ ነውና ሳይቋረጥ ይፍሰስ የቃላችሁ መና የዛሬው ጅማሬ እንከን እንዳይገጥመው ስንዴና እንክርዳዱን በእናንተ እንድንለየው ታላቅ አደራ ነው ያስቀመጥንባችሁ ለመንጋው ምሳሌ እረኞቹ ናችሁ ፍጹም ቴክታ ቤዛ ማቲው ቃል መሪያ
ዮናስ ቤተልሔም፣ ኢያሱ ዳናዊት፣ ናኦሚ ልድያ፣ ሦስቱ ናሆሞች ብሩክና ሳሬም፣ ያኔት አቅሌስያ፣ ጆቫኒ ሰሎሜ፣ አደራና ጸጋ፣ ሰላማዊት ልያ፣ ሎዛ ማህደረ፣ አርሴማና አሜን፣ ሄኖክ ህሊና፣ ደግሞም አማልቴዎስ፣ ኖላዊ ኪሩቤል፣ ዳግማዊ በረከት፣ ሮዛ ማቴዎስ፣ ዮሴፍ፣ ብሩክታዊት፣ ቤዛዊትና ቤል፣ እናንተ ዲያቆናት ሕዝቅኤል፣ ሚክያስ፣ በረከት፣ ናትናኤል ከሃይ ስኩል በክብር በልዩ መደነቅ ስለፈጸማችሁ ሌላ ቃል የለንም። እንኳን ደስ አላችሁ። ዲያቆናት በመቅደስ ከአባቶቻችን ጋር ያገለገላችሁ፣ ዛሬ በዚህ መልኩ ደግሞ በትምህርቱ የተመረቃችሁ፣ ነገ እንጠብቃለን ከዚህ የበለጠ ማዕረግ አግኝታችሁ ለክብር ስትበቁ አምላክ ረድቷችሁ። ቅድስት ቤተ ክርስቲያን ደስታዋ ነው ዛሬ። እናንተ ወጣቶች ስትደርሱ ለፍሬ እንደ እግዚአብሔር ፈቃድ የዛሬ 4 ዓመት ድንቅ ነው የምናየው። ያድርሳችሁ በእውነት አባታችን ቀሲስ በእውነት ለሁላችን አርያ ሆነዋል። የአሶሼት ዲግሪውን በእጆ አድርገዋል። እኛ ደስ ብሎናል። ከደስታ አስበልጠን ይህን ታላቅ ክብር ቤታችን ስላየን በክብር ላይ ክብር ጸጋ ያድልልን። በእድሜና በጸጋ ከፍ ከፍ ያድርግልን። ባችለር ኦፍ ሳይንስ ባችለር ኦፍ አርት የገባው ከእጃችሁ 12 ወጣቶች እንኳን ደስ አላችሁ። ካሌብ፣ አዳም፣ ዮሴፍ፣ ሲራክ፣ ቤዛዊት፣ ሄኖክ፣ አማኑኤል፣ ሔዋንና ዲያቆን ስምዖን ወኃይለ ሚካኤል፣ ራእይ ወልደ ሰማያት 2ቱ ዲያቆናት የአምላክ አገልጋዮች የሁላችን ኩራት እግዚአብሔር ለዚች ቀን ስላደረሳችሁ እጥፍ ድርብ ይሁን በእውነት ደስታችሁ። በዲግሪ እንዳትቀሩ ይሄ ወስኗችሁ የነገውን ማስተርስ ማን ሊወስድባችሁ? እጃችሁን ዘርጉ፣ በርቱ፣ ቀጥሉበት። አያልቅም፣ አይጎልም የእግዚአብሔር በረከት። ማክዳና ብስራት፣ ሰብስቤ፣ ዮርዳኖስ ሞገስ ይሁናችሁ። ኢየሱስ ክርስቶስ የማስተርስ ምሩቅ ክብሮቻችን ናችሁ። በእውነት አምላካችን ሞገስ ይሁናችሁ። እኛም ደስ ብሎናል ከደስታ በላይ በክብር ቆማችሁ በዚህ መልኩ ስናይ 2ቱ ዶክተሮች ዶክተር ሚሊዮን፣ ዶክተር ደስታ በእናንተ ኮርታለች ክፍለ ግዛታችን ዛሬ ሚኒሶታ። ረጅሙን ጉዞ በድል አልፋችሁ ነው ዛሬ ዶክተር ብለን መጥራት የጀመርነው። ቅድስት ቤተ ክርስቲያን እጅግ ተደሰተች። የልጆቿን ክብር በዚህ መልክ አይታለች። የልጆቿን ክብር በዚህ መልክ አይታለች። መስራት ይካሄድ። ጠቅላላው ቃል የአባታችን ነው። አንዲት ቃል እንድናገር ዛሬ ከቤተ ክርስቲያን ከዚህ የበለጠ ጥሪ የለም። ሁላችሁ በቆማችሁበት እኛ በዚህ በቅድስት ቤተ ክርስቲያን የምንፈልገው ይሄን መልእክት የምናስተላልፈው ከርዕሰ አድባራት ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን ነው። ተወልዳችሁ ካደጋችሁበት ክርስትና ከተነሳችሁበት በየትኛውም መንገድ አኩርፎ ተለያይቶ ከቤት ውስጥ መውጣት እንደ ነውር እንዲቆጠር ዛሬ ያስፈልጋል። ከዚህ የበለጠ ፍቅር አታገኙም፣ አታዩም። ከአውደ ምሕረት የበለጠ ጥሪ ማድረግም አይቻልም። አንድ ሰው አኩርፎ ከእናቱ ቤት እንደማይወጣው ሁሉ ከቤተ ክርስቲያን እናታችን ናት። ወድቀን ተነስተን በየትኛውም መንገድ በቤተ ክርስቲያን አብረን መኖር ይገባል። ይህን ጥሪ እንደ ሰበካ ጉባኤ አስተላልፋለሁ። ከዚህ በመቀጠል ወደ አባታችን ቃለ ምዕዳንና ቡራኬ ይሄዳል። ነገር ነው ቤተ ክርስቲያንን በትርፍ እንግዲህ እነዚህ ቀሲስ ፍቅሬም በእውነት ባላቸው እንደምታዋቸው ከቤተ ክርስቲያን ሳይጠፉ ነው ሲማሩ የነበረና ትምህርት ከቤተ ክርስቲያን ያስቀርብ ከአገልግሎት እንድናቋርጥ አያደርግምና ከቀሲስም መማር ይቻላል። ዲያቆናቱንም ደግሞ እሑድም ሳይጠፉ በትርፍ ጊዜያቸው በዘወትር ቅዳሴም እየተገኙ እያገለገሉ ለዚህ በቅተዋልና ለትልቅ ደረጃ ያደርስልን። እንግዲህ ሁላችሁም እንግዲህ ከቤተ ክርስቲያን ያጥፋብን። ልጆቻችን በሰንበት ትምህርት ቤት የምታገለግሉ አላችሁ። በተለያየ ቦታ እንግዲህ ኮሚኒቲውን ለማገልገል ራሳቸውን ማዘጋጀት አለባቸው። በዚህ ሳልናገርም አላልፈው ያው ማለት ሰብስቤ አለ በሰንበት ትምህርት ቤት የሚያገለግል እንደዚህ አበቃላለሁ። ከዛ በእውነት ዶክተር ሚሊዮንን ነው ሳናመሰግን ማናልፈው። እንግዲህ በሰበካ ጉባኤ በእውነት እስካሁን ድረስ ሞችን በተደጋጋሚ አገልግሏል። እንግዲህ አንድ ቀን ሲያጠናም የታየ ነውን አትሉም። በጣም እንግዲህ በድቡቅ በሚስጥር ከእግዚአብሔር ጋር
በመገናኘት ከቤተ ክርስቲያን አገልግሎት ሳይጠፋ በተለይ በሂሳብ ክፍል በማገልገል ባለው በሙያው ማለት ነው። እንግዲህ ቅድም እውቀት ብቻ ሳይሆን ስለ ጥበብ ነግሮናልና ጥበብ ደግሞ ከእግዚአብሔር ነው የሚገኝ፣ ታማኝነት ያስፈልጋልና ልጃችን ወንድም ኃይለማርያም በእውነት ዶክተር ሚሊዮን እንኳን ለዚህ አበቃ። በቤተ ክርስቲያን ስም መጨረሻው ሶስተኛ አሁንም እያገለገለው በዛ ኮሚቴ ውስጥ ከቤቱ ያናውጥብን ከባለቤቱ ጋር ማለት ነው። እግዚአብሔር ሁላችሁንም አገልግሎታችሁን ይባርክልን። እንግዲህ እንደምታዩት ልጆቻችን ዛሬ የተመረቁ አሉ። እንደገና ደግሞ እየጠበቁ ያሉ ልጆቻችን ፊት ለፊት ያሉት ደግሞ ይቀጥላሉ ማለት ነው። በየዓመቱ እናስመረቃለን፣ ግን ስትመረቁ በቤተ ክርስቲያን ኃላፊነት እንድትወጡ ነው የምንመርቃቸውና ከቤቱ እንድትወጡ ሳይሆን እንድታገለግሉ። ቅድም ራእይ ሲናገር እንደሰማችሁት አትላንታ ነበር የተማረውና በዛም ሲያገለግል ቤተ ክርስቲያንን ዲያቆን ስለሆነ በሄደበት ያገለግል ነበር። በዛም ጥሩ ወዳጆች አፍርቷል ማለት ነው። ቤተ ክርስቲያን በመሄዳችን ራሱ ትልቅ ነገር ነው እና ለሌላ ስቴት ለምትሄዱ ምክር መክሯል። እዚህ በሃይስኩል ሌላ ስቴት የምትማሩ ቤተ ክርስቲያን ሄዳችሁ ጸለያችሁ እግዚአብሔርን አመስግናችሁ እንድትመጡ እናሳስባለን። በዚህም ያላችሁ ከልሳን በመጸራሪያ ቅድስት ሥላሴ ኮንታክት ከሰንበት ትምህርት ቤቱም ጋር አገልግሎት እንድታገለግሉ እንደ ባይብል ስተዲ ይኖራል እንድታገለግሉ በአጠቃላይ ያሳስባለሁ። እንግዲህ ወደ ስራ ለምትሄዱ ያው በስራችሁ ቀዳሚያቱን የመጀመሪያውን ለቤተ ክርስቲያን መስጠት ያስፈልጋል። እንደገና ደግሞ አባል ቅድም እንዳናችሁ አባል እንድትሆኑ ሁላችሁ እናሳስባለን። እግዚአብሔር ይባርካችሁ ይቀድሳችሁ። ወላጆች እንኳን ደስ አላችሁ። በእውነት በጣም ደስ ይላል። ልጅን አሳድጎ ለዚህ ሲበቁ ከዚህ የበለጠ ነገር የለምና ደክማችሁ በእውነት ሌት ተቀን ሰርታችሁ ነው ልጆቻችሁን ያሳደጋችሁ። በእውነት እግዚአብሔር ባርኮላችኋል። እግዚአብሔር በልጆቻችሁ የምትጠቀሙ ያርጋችሁ። እግዚአብሔር ይጠብቅልን፣ ይባርክልን፣ ይቀድስልን። ቀኑን ለዚህ እንድናከብር አበቃን። ስሙ የተመሰገነ ይሁን። ለሚቀጥለው ደረጃ ልጆቻችንን ደግሞ እንዲያደርስልን በስራ ዓለም ለሚኖሩት መልካም እድል እንዲገጥምልን እንዲሁም ደግሞ እስከ መጨረሻው ትምህርት ያልቀመችም ስለዚህ እንዲማሩ እንዲያስተውሉ ማስተዋልን እንዲሰጥልን ቅዱስ ፈቃድ ይሆንልን። አሜን። አቡነ ዘበሰማያት ይትቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል። አቤቱ